እንዴት ናችሁ? ኮች ሌዲ ኬክ አብነሽ from Confessions of an Evangelist Daughter ዛሬ ይዤላችሁ የመጣሁት ከተለያዩ ኮንቨርሴሽኖች ከሲንግል ሴቶች እና ወንዶች ኮንቨርሴሽንስ የሰማሁትን የውስጣቸውን ጸሎት ፍላጎት አንዳንድ ጊዜ ስፔሻሊ የኛ ኮሚዩኒቲ አውጥቶ እንዴት መግለጽ እንዳለበት አያውቅምና መጸለይ እንዳለበት ራሱ አያውቅም በየጊዜው በጣም አንድ ነገር ፓስተር ዳንኤል መኮንን ሐዋርያ ይባላሉ አሁን ዳንኤል መኮንን አንድ ስብከት ላይ ሲሰብኩ ምን አሉ በሳቸው ጊዜ በጣም አንዳንድ ሰዎች ለትዳር ጸልዩልኝ ይሉ ነበር እግዚአብሔር ትዳርን በጣም ትልቅ ቦታ ከሚሰጠው ነገሮች ዋና ነው ምድር ላይ ስንኖር አንደኛ እግዚአብሔርን መፍራት እግዚአብሔርን መምሰል በእግዚአብሔር ፈቃድና ሐሳብ ውስጥ መመላለስ ሲሆን በዛ ውስጥ ብዙ ነገር አለ እግዚአብሔርን በመፍራት ውስጥ እግዚአብሔርን በመስማት ውስጥ እግዚአብሔርን ፈቃዱን በማድረግ ውስጥ ብዙ ነገሮች አሉ በዛ ውስጥ የሚገኙ በረከቶች አሉ ግን ደግሞ the second most important በዚህ ምድር ላይ ስንኖር ትዳር ነው ትዳራችን ውጥንቅጡ የወጣ ከሆነ ትዳራችን መስመር ካልያዘ ብዙ ነገር ይበላሻል በትዳራችን ነው ዘር የሚመጣው በትዳራችን ነው ጀነሬሽን የሚመጣው ኢቭን ለአብርሃም እግዚአብሔር ውጣ ከአባት ቤት ተለይተው ውጣ ሲለው የአባቱ ቤት አምልኮ አምላኪዎች ነበሩ እግዚአብሔርን የማያውቁ ነበሩ እግዚአብሔር ለይቶ ሲያወጣው ህዝብ አረጋለሁ ምድር እንደ ምድር አሸዋ አበዛሃለሁ እንደ ከዋክብት ይሆናሉ ነው ያለው እግዚአብሔር ሲያወጣ ዘራችንን ያበዛዋል እና በዛ ሳራ መጣች ግን እግዚአብሔር ቃል ኪዳኑ ያለበት ነገር ምን ጊዜ ብዙ ፈተና አለበት ግን እግዚአብሔር ሁሌም አንድ ነገር ማወቅ ያለብን አዳምን ሲፈጥረው ረዳት ሰጥቶታል ረዳት ከሰጠው በኋላ የፍጥረታት እናት ብሎ ሰየማት አዳም ራሱ ከዛ በኋላ ልጆችን ወለደች እያለ ቀጠለ አብርሃምን እግዚአብሔር አበዛው እና እግዚአብሔር እንድንበዛ ይፈልጋል ትዳር ላይ ፎከስ እንድናደርግ ይፈልጋል the biggest masterpiece የእግዚአብሔር biggest masterpiece ትዳር ነው እንስሶች የሱ ምሳሌ አይደሉ በመልኩ እንዳምሳያው እንደ መልካችንና እንደ ምሳሌያችን እንፍጠር ያለው እንስሶችን አይደለም እኛን ነው with sense of humor ቀልዱ ቢሆን ምኑ እኛ እንደልኮ sense of humor ራሱ ከእግዚአብሔር የወሰድነው ነው witness what I mean አንዳንዴ ስማርት ንግግሮች አለ ያበሻ ድራይ ሂዩመር የሚባል ነገር አለ ሂዩመር አለን ከእግዚአብሔር የወሰድነው ነው እንደመልኩ እንዳምሳየ ይፈጠራል ስለሆነ ትዳር ደግሞ ዘርን የሚያመጣ የዘር ግንድን የሚያሰፋ እንደ ዛፍ ብራንች በብራንች የሚያደርገን ዛፍ ግንድ ብቻ ሆኖ ተቆርጦ ከቀር ግንድ ነው ምንድነው የሚባለው እንደ ጉልቻ ነገር ይባላል አይደለ ግንድ ሲቆረጥ እንደ ጉልቻ ነው የሚሆነው አይደለ እና ግንድ ግን ሲያድግ ቅርንጫፍ ሲያወጣ ብራንቾች ሲያወጣ በየአቅጣጫው ቅጠሎች ሲያወጣ ውበት አለው ብዙዎችን ያስጠልላል ዘርም እንደዛው ነው ስለዚህ ትዳር ላይ በጣም መጸለይ ያስፈልጋል ትዳራችን የሰመረ እንዲሆን ልጆቻችን ደስተኞች እንዲሆኑ እና ብዙ ሰዎች እንዴት ነው ከአብንዶማንቺ አገናኝ ብትሆኚ ጥሩ ነው ይሉኝ ነበርና ስለ ትዳር ሳስብ ለእህቶቼ ለወንድሞቼ እግዚአብሔር መልካም ትዳር እንዲሰጣችሁ ከፈለጋችሁ ጸልዩ ይሄን ጸሎት በጣም አጭር ናት ግን እንዲሁ ጻፍ ያደረኩት ረዳት ስጠኝ ይጸሎት ለትዳር ፈላጊዎች ነው አትለምኑምና አትቀበሉም ይላል እግዚአብሔር ቃል ስለዚህ በምድር ስንኖር መጸለይ ከሚገቡን ሁለት የጻፍኩት ትልቅ ጸሎቶች ብዬ የማስባቸው በእግዚአብሔር ቤት ለዘላለም እንኖር ዘንድ ነው አንደኛው ሁለተኛው ደግሞ የህይወት አጋር ትዳርን በጥበብ መምረጥ እንድንችል ዘንድ ነው እስቲ ከሁለት እንጀምር በአንደኛው ውስጥ ብዙ በረከቶች አሉ በትዳር የሚመጣ በረከት ደግሞ ረፍትን የሚሰጥ ነው የትዳር አጋር እርግማንንም ያመጣል ካልጸለይን በረከትንም እንደሚያመጣ ሁሉ ትዳር በረከትን ይላል እግዚአብሔር ቃል እርግማን የሚሆንበት ጊዜ አለ ከመስመር ስንወጣ ማለት ነው እና ብዙ መዘዝን ይዞ የሚመጣበት ጊዜ አለ ስለዚህ መማማር ያስፈልገናል አስተዋይ መሆን ያለብን መጸለይ ያለብን
ካትሪን ኩልመንን ብታዩት በጣም የሷን ታሪክ ሪሰንትሊ ነው አንድ ወዳጄ እያወራኝ የነገረኝና በጣም ገረመኝ። ምን አይነት መንገድ ውስጥ እንደገባች፣ እንዴት ተሳስታ ከሌላ ሰው ጋር እንዴት እንደተጋባች፣ እግዚአብሔር እንዴት ከዛ እንዳወጣት፣ እንዴት እግዚአብሔር በኋላ ደግሞ እንዴት ነው መንገዷን እንዳቃናላት። መሳሳት አለ በምድር ላይ ምድርና ሰማያን የምትገለብጡ የፎስ አገልጋይ ብትሆኑ፣ ትንቢትን የምታወርዱ እሳትን የምታወርዱ ብትሆኑ፣ በትዳር ብዙ መሳሳት አለ። ስሜት ስለሆነ ነው በስሜት ስለሆነ አንዳንድ ጊዜ ላይክ እንዲሁ ፋዚ እንሆንና ላይክ ዋው ወደድኳት ብለን ዘው ብለን የምንገባበት ነገር አለና ብዙ የምንሳሳተው ነገር አለ። ስለዚህ መጸለይ በጣም ያስፈልጋል ለማመዛዘንና ለማወቅ ማለት ነው። ስለዚህ ጸሎቱ እንደዚህ ይላል፣ ትጉና ለምኑ ከብዙ ስብራት በጸሎት አምልጡ ብዬ ነው የጀመርኩት። this is a prayer። ረዳት ስጠኝ የኔ ጌታ እንዳልወድቅ የሚያበረታ፣ ገመድ በሶስት ሲገመድ ጥብቅ በቀላሉ ነው ማይላቀቅ። ግሉ ሆነ አንጣጣብቀን ምንም ነገር እንዳይለየን፣ ስጠኝ ጌታ ያንተን ወዳጅ ተመላላሽ በአንተ ደጅ በቤት ደጅ፣ ያንተን ሙጫ ሙጭጭ የሚል በዓለም ወሬ ማይበገር፣ ላንተ ክብር ብቻ ሚኖር ረዳት ወዳጅ ባልጩት ግንባር፣ ማይነቃነቅ ባንዳች ነገር አንተን ብቻ የሚያስከብር፣ ስጠኝ ረዳት አባ እግዚአብሔር ከአብ። እናቺ ጸሎት ጸልዩት። አሲዩሱን ጋብዛሲው